ኧረ ከባድ ነው። ያገኘውን ሁሉ እድል ስትጠቀም የኔ ፍቅር በቃ ገዝችልሽ መጥቶሽ አንተ ደግሞ እስከዛ አጫውታታለህ። ታውቂያለሽ እኔ ላንቺ ያለኝ ፍቅር ለአራስ ተሰርቶ ፔርሙዝ ውስጥ እንደተቀመጠ አጥሚት መቼም እንደማይቀዘቅዝ አይበለውና አንቺ ቡዳ ቢበላሽ 100 ዓመት ይጠግባል። ማር አይለስም ለ100 ዓመት። ምን አይነት ውስብስብ ውበት ነው ያለሽ አንቺ። ኦ ማይ ጋድ። በፊት እኔ የነበርኩበት ሀገር ፈረንሳይ ሀገር ምን ይላሉ መሰለሽ? ላቫሪዚያ ይላሉ። ምን ማለታቸው ነው? አንቺ ጠርተሽኝ እግሬ ቢቆረጥ እንኳን በዳዴ ይመጣሉ ማለት። አንተማ እንደኔ እኮ ጓደኛ ሚስት ነኝ። አውቃለሁ፣ ግን ፍቅርሽን እንደ ጥቅምት ብርድ ልቋቋመው አልቻልኩም። ደግሞ ከዚህ ደሃ ባልሽ እኔ እንደምሻልሽ ጠንቅቀሽ ታውቂያለሽ። እንዴት? ከተገናኛችሁ 3 ወራችሁ አይደል? ጫማውን ትዩ ካልሲ ቀይሮ ያውቃል? እንደው ማን ይሙት ሱሱነትና ታዲያ ከአንድ ካልሲ ካለው ሰው ጋር ይሻላል ወይስ እንደኔ 40 ካልሲ ካለው ሰው ጋር ይሻላል? ደግሞ የለበሰው አንድ ካልሲም ቢሆን የኔ ነው። ተቀብየው በኋላ ነገ ባዶ እግሩን ነው ይመጣልሽ። ወይ እንደሱ ሳታድርግ አላደርግም። ታውቂያለሽ እኔ ቻር ነኝ፣ ሩሩ ለጋስ እኮ ነኝ። ታውቂያለሽ አይደል? ለሱ አንድ ካልሲ በመስጠቴ ነው እኔ 40 ካልሲ ተባረክ። ደግሞ ምን አይተሽ ጋር እኔ ፈጣሪ አንቺንም ለኔ ይባርክልኛል። ምናልባት አይታወቅም። እኔ እኮ መኪናዬን ጥቼ ካንቺ ጋር ምዞረው እኮ ስራ ጥቼ ምናምን አይደለም። ይሄ ደሃ ባልሽ በዚህ በፀይ ሲያንከራትትሽ አብሬሽ ለመንከራተት እንጂ እንዲህ ውሃ እስኪጣማሽ ድረስ በእግርሽ ሲያዞርሽ እኮ ካንቺ እኮ ለመጠማት ነው አብሬሽ ያለሁት። ህመምሽን ሁሉ ለመታመም እኮ ነው። ከዚህ በላይ እኔ ላንቺ ምን ዋጋ መክፈል እንዳለብኝ አላውቅም። በቃ ናሽ በቃ ቀፈኝ። እሺ አልሽ? አዎ፣ ግን እሱን ሰበብ ፈጥሬ መለየት አለብኝ እና አልሻለሁ። ዋጋ እሱልሽ መጣ። አይ መሄድ አለብኝ። ምን ነው እናቴ ደውላልኛለች። በቃ ልሂድ። ሚሽን አኮምፕሊሽድ። እስቲ ሰመጥ ብራዘሬ ነፃው ነሻል ነው ምን? የስ ገላገልክ። ምን ያረክልኝ እና ያረኩት